ቤዛ ትባላለች። የ18 ዓመት ወጣት ናት። የመጀመሪያ ዓመት የዩኒቨርሲቲ ተማሪ። ተወልዳ ካደገችበት አካባቢ ከቤተሰብ፣ ከጓደኛ፣ ከቸርቿና ከምትወዳቸው የኳየሯ ልጆች መራቋ እጅግ ከብዷታል። በዛ ላይ ከተለያዩ ስፍራዎች የመጡ አዳዲስ ሰዎች መተዋወቅ፣ መግባባትና በአንድ ዶርም አብሮ መኖር ሌላ ከባድ ነገር። ይህ ሁሉ ሳያንስ ደግሞ ትምህርቱ ብዙ ጊዜና ትኩረት ይፈልጋል። በዛ ላይ ወንዶቹ ወደድኩሽ፣ አፈቀርኩሽ፣ ቅበጥርሴ። ቤዛ አንድ ነገር ገብቷታል። ይህም ሁሉንም ተግዳሮቶች ማሸነፍ የምትችለው የግል ስብዕናዋን በጥሩ ሁኔታ መገንባት ስትችል እንደሆነ ነው። ግን ይህን ለማድረግ የሚረዷትን ትክክለኛ ትምህርቶች ከየት እንደምታገኝ እርግጠኛ አይደለችም። ምስጋና ለኮምፓሽን ኢንተርናሽናል ኢትዮጵያና ለግሬት ኮሚሽን ሚኒስትሪ ኢትዮጵያ ትብብር ይሁንና አሁን ለቤዛ ጥያቄና መሻት ምላሽ የሚሆን ሁለንተናዊ የተሰኘ የሞባይል መተግበሪያ ተዘጋጅቷል። ሁለንተናዊ ለወጣቶች ሁለንተናዊ እድገት የሚረዱ ልዩ ልዩ ትምህርቶች በቪዲዮ በድምፅና በጽሑፍ አማራጮች የቀረበ፣ ከእያንዳንዱ ምዕራፍ መጨረሻ ራስን መገምገም የሚያስችሉ የመልመጃ ጥያቄዎችን ያካተተ፣ ወጣቶች ከእኩዮቻቸው ጋር በመረጡት ርዕሰ ጉዳይ የሚወያዩበት መድረክ ያለው፣ በ3 የቋንቋ አማራጮች ማለትም በአማርኛ፣ በኦሮምኛና በእንግሊዝኛ የቀረበ፣ ተጨማሪ ትምህርቶች እንዲሁም ቋንቋዎች በየጊዜው የሚጨመሩበት፣ ይህንንም ለሁሉም ተጠቃሚዎች ወዲያው የሚያሳውቅ፣ ኮርሶችን አንድ ጊዜ ከተጫኑ በኋላ ያለ ኢንተርኔት ኮኔክሽን መጠቀም የሚያስችል፣ ለአንድሮይድ እና ለአይፎን ተጠቃሚዎች የቀረበ ድንቅ መላ። አሁን ቤዛ የልቧን አገኘች። ከፕሌይ ስቶር ወይም ከአፕል ስቶር አሁኑኑ ማውረድ ይችላሉ። በኮምፓሽን ኢንተርናሽናል ኢትዮጵያና በግሬት ኮሚሽን ሚኒስትሪ ኢትዮጵያ ትብብር የቀረበ ሁለንተናዊ